በእርግጥ የተላለፍኩት ትእዛዝ የለም፣ የተከለከለውን ፍሬ አልበላሁም። ነገር ግን አዳምን ከገነት ያስወጣው አስፈሪ ሰይፍ በሚያንጸባርቅ ስለቱ በፍርሃት አስገድዶ ከፍቅር ገነት አባሩኛል። እናም ታዲያ አእምሮዬ በጭንቀት ሲወጠር፣ ልቤ በሐሳብ ሲማትር፣ ሕሊናዬ ማስተዋል ተስሎት በናፍቆት ነበልባል ሲቃጠል በዛ ያሉ የጭንቀት ቀናትና የሐዘን ወራት አለፉ። በእርግጥም የፍቅርሽ ስውር ሰይፍ እየተምዘገዘገ ሲነጠርቀኝ፣ የተስፋ ሐሳብ እየወዘወዘ ከአንዱ ወደ ሌላው ሲያላትመኝ፣ አንዳንዴ በትካዜ አንዳንዴም በእንባዬ እየታጠብኩ ተፋለምኳቸው። ሳልበላ ጠግቤ ለብሼ እየበረደኝ ተኝቼ ሳላንቀላፋ ሳልችል ቻልኩት። እንግዲህ የናፍቆትን እሳት ጭረሽብኝ ከሄድሽበት ዕለት አንስቶ የተረፈኝ ነገር ቢኖር በሰቀቀን አለንጋ መገረፍ ነው። ዛሬ መኖር ለኔ መርገምት፣ ሕይወትም ቅጣት ነው። ምናልባት የደረሰብኝን መጥፎ አጋጣሚ፣ የተላተምኩትን መጥፎ ድል አውጥቼ ለማንም ባልነግረውም የፍቅርሽን ኃይል አይቼ እስክመሰክርክ ድረስ አስቅቆኛል። ትላንት የተጨነቀች ነፍሴን ለማረጋጋት የማዳምጠው ለስለስ ያለ ሙዚቃ ከአንቺ ውጭ ትርጉም አልባ ሆኖብኛል። እናም የሚያለቅስ ስሜቴን የሚያላቅስ እሪታ ነው ጥማቴ። ምናልባት በጸጥታ በተተበተበ ሕይወት ውስጥ ሆኖ እንደፈለጉ ማልቀስ ባይቻልም ሞትን በሚረጭ ናፍቆት መትረየስ ተበታተኜ እስከማልቀር ድረስ ይህን ተመኘው።